ሰላም ጤና ይስጥልኝ። ውድና የተከበራችሁ በዚህ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለው ደህና ነኝ። ጠፋ ብያለሁ እንግዲህ ይቅርታ። ዛሬ ግን አሪፍ ቁርስ ልንሰራ መጥተናል። አሪፍ ቀለል ያለ በትንሽ ነገር ነው የምንሰራው። እኔ ያው ማብራት የለም ዛሬ በከሰል እየሰራው ነው ውጭ ላይ፣ ግን አሪፍ ነገር እንደሚሆን እናስባለን። ለማንኛውም ይሄው ሽንኩርትና ነጭ ሽንኩርት እጃለሁ። ዛሬ ዘይቱ በዛ ብሏልና ቆይ እንቀንሰዋለን። ነጭ ሽንኩርትና ሽንኩርት እሱ ቀላ እስከሚልልኝ እዚህ ጋር ቲማቲም የፈጨሁት፣ ቃሪያ፣ ማጂና ድንች ትንሽ ገንፈል አድርጌ ያወረድኩት አለኝ። ስለዚህ ይህንን ትንሽ ጠበስ እናርግና ከዛ ተመልሰን ደግሞ ወደ ሌላ ግብአቶቹን ስናረግ አብረን እንቆያለን። እኔ 1-3 እንቁላል አረግበታለሁ። ድንቹን ያገነፈልኩት ውሃ መጨመር ስለማልፈልግ ነው እንጂ በጥሬውም ማድረግ ትችላላችሁ። ለማንኛውም ይሄኛው ትንሽ ጠበስ ላርገውና ከዛ በኋላ ደግሞ ተመልሼ እመጣለሁ ማለት ነው። አብራችሁን ቆዩ። እንግዲህ አሪፍ ቁርስ ነው ዛሬ የምንሰራው። ይሄው አሁን እንደዚህ ሆኖ መጥቻለሁ። ይቅርታ ለድምፁ ትሽ ያለ ነውና ይሄው እንደዚህ ሆኗል። አሁን እንደዚህ ከሆነ በኋላ አሪፍ ሆነ ማለት ነውና ውሃውንም ምጥጥ አርጓል። ትንሽ ቲማቲሙ ይሄ ቲማቲም ሽንኩርት ነውና ቲማቲም ውሃውንም ምጥጥ ስላረገ አሁን ለከለር ትንሽዬ እርድ አረጋለሁ። እናንተ ከፈለጋችሁ በርበሬ ማድረግ ትችላላችሁ። እኔ ትንሽዬ ልጅ ስላለ ነው እንደሱ ያረኩት። እና ደግሞ ክኖር ወይም ደግሞ ማጂን ያለኝ እሱን አደርጋለሁ። እዛ እሱን ካረግን በኋላ ትንሽ ማሰል አድርገን እኔ ቅድም ብያቸዋለሁ ድንች ቀቅዬ አዘጋጅቻለሁ። መቀቀል ሳይሆን ትንሽ መለስ ያለው ገባ ወጣ ያለው አርጌ አብስየዋለሁ እና እዚህ ጋም ስለሚበስል ድጋሚ ይሄው አሁን እንደገና ድንቹን እንደዚህ አርጌ አዘጋጅቻለሁ። እኔ በነገራችን ላይ 1 ኪሎ ምናምን ድንች ነው ያዘጋጀሁት። እናንተ ግን በትንሹ ማድረግ ትችላላችሁ። እኔ 1 ኪሎ ያረኩት ብዙ ስለሆነ ነውና እንደሱ ማድረግ ትችላላችሁ። ይሄኛው አሁን እንደዚህ ሆኖ አብሮ ይጠበስና ከዛ ደግሞ እንደገና የሚጨማመሩ ነገሮች ካሉ እሱን እንጨማምራለን። ግን አሁን መጀመሪያ እነዚህ በደንብ አርጎ ይዋሃዱና ምን ይበልና ከዛ ጠበስ ይበል። ውሃ አይደረግበትም። እኔ አላረግም እንዳይዝባችሁ እናንተ ጠንቀቅ እያላችሁ እንደዚሁ እያላችሁ ብታረጉት ጣዕሙ በጣም አሪፍ ነው የሚሆነውና እኔ ውሃ ላለማድረግ ነው የቀቀልኩት መጀመሪያም ማለት ነው። ስለዚህ ውሃ ሳታረጉ እንደዚህ እያረጋችሁ ብታዋህዱት በጣም አሪፍ ነው። አሁን ትንሽዬ ጨው ጨምረን መልሰን እንከድነውና ትንሽ ይዋሃዳል ማለት ነው። ከዛ ደግሞ ተመልሼ መጥቼ ደግሞ አሳያችኋለሁ ማለት ነው። የሁላችሁ ቤተሰቦቼ እንዴት የሚያምር ቁርስ እንደሰራ ነው። እስኪ ከለረሮሱ እውነት በጣም ያምራልና በጣም ነው ደስ የሚለው። ከዛ አሁን እንግዲህ ያው አልጨረስንም። እንግዲህ እንደዚህ አርገነዋል፣ ግን በጣም ነው የሚያምረው። እውነት እኔ ወድጄዋለሁ። እውነት ቤት ክረምትም ስለሆነ እንደዚህ ቀለል ባሉ ነገሮች ቤት ልጆቹን ሞክሯቸውና እኔ ያው 3 እንቁላል የመታወት አለ እሱን ላርግበትና አንድ ላይ በሰል ይበልና ከዛ በኋላ ደግሞ በቃ ቅመሞቻችንን መጨመር ነው ማለት ነው። እና እኔ ትንሽ ያሉኝን ቅመሞች ጨምራለሁ። ስለዚህ ይሄኛው እንዴ በሰል ይበልና ደግሞ እናያለን። ግን በጣም ወድጄዋለሁ። እውነት ከለሩ ራሱ በጣም ያምራልና እንደዚህ ቀላል በሆነ ነገር እንቁላሉን አለማድረግ ትችላላችሁ። እናንተ ማትፈልጉትን ነገር በቃ መቀነስ ትችላላችሁ። የፈለገ ነው ማድረግ የሚፈልገውና ግዴታ አይደለም። ያው አሁን ቅመምና ቃሪያ ምናምን ይቀረዋል። ከዛ እንደዛ ሆኖ ነው የሚያልቀው ማለት ነውና ይሄ ይብሰልና ደግሞ ላሳያችሁ ማለት ነው። አሁን እንግዲህ ይሄው ወደ መጨረሻው ደርሰናል። ይሄው
እንቁላሉን አድርጌበት በቃ በስሏል አንድ ላይ። ስለዚህ አሁን ትንሽዬ ቅመም አለችኝ እሱን ትንሽ ላርግበትና ከዛ በተረፈ ደግሞ እኔ ቃሪያ አረጋለሁ። ልጆች ቢኖሩም ትንሽ ለጣዕሙ ትንሽዬ ቃሪያ አደርጋለሁ። በቃ እሱን አድርገን በቃ ማስለን ማውረድ ነው ማለት ነው። እና እንደዚህ አድርጋችሁ ለልጆቻችሁ ክረምት ነው አሪፍ ቁርስ ማዘጋጀት ትችላላችሁ። እኔ በጣም ወድጀዋለሁ። እውነት ጣዕሙ ራሱ በጣም ነው ደስ የሚለው እና እንግዲህ ፋይናሉን አሳያችኋለሁ። ግን እንግዲህ የሰራ ነው ቁርስ ይሄንን ነው የሚመስለው። እናንተም እንደዚህ እያረጋችሁ በትናንሽዬ ነገር በጥቃቅን ነገር ቤት ውስጥ በሚገኝ ነገር ርካሽ በሆነ ነገር ማለት ውድ ውድ ነገሩን ማንም ሰው ቢያሳይ ለመግዛት እኛ ጋር ከባድ ነው እና እንደዚህ እንደ ድንች ምናምን ያሉ ነገሮችን ቅናሽ የሆኑ ነገሮችን እየፈለጋችሁ የተለያየ ነገር ቤት ውስጥ መስራት ትችላላችሁ። እና የዛሬ ቁርስ የሰራ ነው ይሄንን ነው። እንግዲህ ለልጆቼ ላቅርበውና መጨረሻውን አሳያቸዋለሁ። እንግዲህ ቤተሰቦቼ ቁርሳችን ደርሷል። እንግዲህ እንደዚህ አድርጋችሁ ፏርካችሁ ለልጆቻችሁ አሪፍ ቁርስ መስራት ትችላላችሁ። እኔ እንግዲህ ዛሬ ቀለል ያለ ቁርስ የሰራሁት ይሄንን ነው። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ኮሜንታችሁን ደግሞ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቻናላችንን ሰብስክራይብ እያደረጋችሁ አሳድጉልን። እንግዲህ ልጆቼ ቁርስ ሊበሉ ተቻኩለዋል። ስለዚህ የዛሬ ቪዲዮ ይሄን ነበረ። ስለተከታተላችሁኝ አመሰግናለሁ። እናንተም ሰርታችሁ ሞክሩት ባይ